ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አንድ ሰው የስር ህክምና ወይም ደግሞ የጥርስ ስር ህክምና ነው ማድረግ ያለበት ወይስ ኢምፕላንት ነው ማድረግ ያለበት የሚለውን በዚህ ዝግጅት እነግራችኋለሁ። ሰዎች በተለያየ ምክንያት የተለያየ የህክምና አማራጮችን ይመርጣሉ። ነገር ግን የትኞቹ ህክምናዎች በተለይ ለታካሚው ጥሩ ናቸው፣ መቼ ነው መደረግ ያለባቸው፣ እነዛ ህክምናዎች ቢደረጉ ምን አይነት ጥቅም ያገኛል የሚለው በጣም ወሳኝ ነገር ነው። በጣም ብዙ ሰዎች ወደ ጥርስ ህክምና ወይም ደግሞ ወደ ጥርስ ክሊኒክ ከሄዱ በኋላ የትኞቹን የህክምና አማራጮች እንደሚመርጡ ይቸገራሉ። እንደዚሁም ደግሞ በተለይ የሚያስረዷቸው ሐኪሞች ወይም ደግሞ የሚያክሟቸው ሐኪሞች ያለውን የህክምና አማራጮች በሚገባ ለታካሚው ካላስረዱ በስተቀር ታካሚዎች አንድን ህክምና ወይም ደግሞ ሌላውን ህክምና ከአንደኛው ህክምና አወዳድሮ ለመወሰን ሊቸገሩ ይችላሉ። ነገር ግን የትኞቹ ሁኔታዎች ናቸው ሰዎች የስር ህክምና ወይም ደግሞ የጥርስ ስር ህክምና እንዲመርጡ እንደዚሁም ደግሞ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከልን እንዲመርጡ መደረግ ያለበት ወይም ደግሞ ማድረግ ያለባቸው የሚለውን በዚህ ዝግጅት እነግራችኋለሁ። የስር ህክምና ወይም ደግሞ የጥርስ ስር ህክምና ጥርሳችን ከታከመ በኋላ እዛው ቦታ ላይ እንዲቀመጥ የሚያደርግ ህክምና ነው። ነገር ግን በተለያየ ምክንያት ሰዎች ያንን የጥርስ ስር ህክምና ማድረግ ላይችሉ ይችላሉ። ስለዚህ ያ ጥርስ ከተነቀለ በኋላ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ ማስተከል እዛ ቦታ ላይ ይኖርባቸዋል። ምክንያቱም አንድ ሰው በተለያየ ምክንያት ጥርሱ ከተነቀለ አጠገብ ያሉ ጥርሶች በጊዜ ሂደት ሽፍት ያደርጋሉ። እንደዚሁም ደግሞ ከላይ ወይም ደግሞ ከታች ያሉ ተቃራኒ ከተነቀለው ጥርስ ማለት ነው ያሉ ጥርሶች ቁመታቸው ይጨምራል ወይም ደግሞ ቁመታቸው አይን ላይ ረዘም ብሎ ይታያል። በጊዜ ሂደት እነሱም ጥርሶች ሴንሲቲቪቲ ወይም ደግሞ ለቀዝቃዛ ለትኩስ ነገር የህመም ስሜት ያመጣሉ። እንደዚሁም በጊዜ ሂደት ያረጋገጥ ወይም ደግሞ ያነካከስ ለውጥ ይከሰታል። ስለዚህ ሁል ጊዜ አንድ ጥርስ እዛ ቦታ ላይ ፕሪዘርቭ መደረግ ካልቻለ ወይም ደግሞ ታክሞ እዛው መቀመጥ ካልቻለ ሲነቀል እዛ ቦታ ላይ ጥርስ መተካት እጅግ በጣም አስፈላጊ ነው። ሰዎች ኢምፕላንት ወይስ የጥርስ ስር ህክምና መደረግ አለብኝ የሚለውን ታካሚዎቻቸው ወይም ደግሞ ሐኪሞች ታካሚዎች ሲመጡ ማስረዳት መቻል አለባቸው። በዚህ ዝግጅት 4 ነጥቦችን ነግራችኋለሁ። የጥርስ ስር ህክምና ነው የሚያስፈልጋችሁ ወይስ ኢምፕላንት ነው የሚለውን ለመወሰን እናንተን የሚያበቁ ወይም ደግሞ እናንተ እነዚህን መረጃ በማወቅ መወሰን የምትችሉባቸውን። የመጀመሪያው አንድ ጥርስ የስር ህክምና ከተደረገ በኋላ ታክሞ መቀመጥ ይችላል ወይ የሚለውን ሐኪሙም እንደዚሁም ደግሞ ታካሚው ማወቅ መቻል አለባቸው። ለምሳሌ በይሄን በህክምና ቃሉ ሪስቶራቢሊቲ እንለዋለን። አንድ ጥርስ የስር ህክምና ከተደረገለት በኋላ የደረሰበት ጉዳት እንደዚሁም ደግሞ እኛ የኢንፌክሽኑን ሁኔታ ከዛ ቦታ ላይ ለማስወገድ ድሪል እናደርጋለን ወይም ደግሞ ጥርሱን እንቦረብረዋለን። ስለዚህ ያ ጥርስ ከታከመ በኋላ ህመሙ ከጠፋ በኋላ ተሸፍኖ መቀመጥ መቻል አለበት ወይም ደግሞ ምናክመው ወይም ደግሞ ምንሞላው ሙሌት ማቴሪያል ጥርሱ መሸከም መቻል አለበት። ስለዚህ አንድ ጥርስ ከስር ህክምና በፊት ወይም ደግሞ ከመነቀሉ በፊት ወይም ደግሞ ይሄ ጥርስ በኢምፕላንት ነው የሚሻለው ወይስ ደግሞ ተነቅሎ ወይስ የስር ህክምና ነው መደረግ ያለበት የሚለውን ሪስቶራቢሊቲው ይወስነዋል ወይም ደግሞ የቀረው የጥርስ ስትራክቸር ይወስነዋል። ያ ማለት በተለይ ብዙ ጊዜ ታካሚዎች የሚኖራቸው ችግር ወይም ደግሞ ያለው ችግር ጥርሱ በጣም ከፍተኛ ጉዳት እስኪደርስበት ድረስ ወደ ህክምና ቦታ ላይመጡ ይችላሉ። ያ የጥርሱን የክራውን ክፍል ከፍተኛ የሆነ ጉዳት ስለሚያስከትልበት ወይም ደግሞ የስር ህክምና ካደረግን በኋላ ክራውን ለመስራት ፋይበር ፖስት ለማድረግ እንዲሁም ደግሞ እዛ ፋይበር ፖስት ላይ ወይም ደግሞ ፖስቱ ላይ ሌላ አርቲፊሻል ክራውን ወይም ደግሞ ሰው ሰራሽ ክራውን ለማልበስ የጥርሱ የቀረው ፓርት ይወስነዋል። ስለዚህ የምትቀረው የጥርስ ክፍል በጣም ድዱ ጋር በጣም የተጠጋ ወይም ለድዱ በጣም የቀረበ ሲሆን ይሄ ጥርስ በስር ህክምና ቢታከምም ክራውን ማድረግ ወይም ደግሞ መሸከም ስለማይችል ከዛ ቦታ ላይ ተነቅሎ የጥርስ ስር ህክምና ቀርቶ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ ነው መሰራት ያለበት። ሌላው ሁለተኛው ነጥብ ታካሚዎች ማወቅ ያለባቸው ወደ ክሊኒክ ሲመጡ ያመጣቸው ችግር ለረጅም ጊዜ የቆየ ነው ወይስ ለአጭር ጊዜ የቆየ ነው የሚለውን ይሄን ማወቅ አለባቸው። በጣም ብዙ ሰዎች በተለይ በእኛ ሀገር የጥርስ ስር ህክምና እንዳለ ያለማወቅ እንደዚሁም ደግሞ ውድ ነው ጥርስ ህክምና ብሎ በማሰብ እንደዚሁም ደግሞ መረጃው ባለመኖሩ ምክንያት የኢንፌክሽን ይዘቱ ወይም ደግሞ የኢንፌክሽን ሁኔታው በጣም ለረጅም ጊዜ የቆየ ኢንፌክሽን ነው ይዘው የሚመጡት። ይሄ አጥንቱ ላይ ወይም ደግሞ ጥርሱን አቃፊ የሆነው አጥንት ላይ ጉዳት እንዲኖር ያደርጋል። ይሄ የጥርሱን ደግፎ የሚይዘው አጥንት ላይ እንደዚሁም ደግሞ ጥርሱን ደግፎ የሚይዘው ድድ ላይ
ከፍተኛ የሆነ ጉዳት ካለ ኢንፌክሽኑ የቆየ ከሆነ ለረጅም ጊዜ በተደጋጋሚ በተለይ ታካሚው ወይም ደግሞ ችግሩ የደረሰበት ሰው ህመም ሲኖረው እንደዚሁም ደግሞ በመሃል ህመሙ ሲጠፋ እንደዚሁም ህመም ሲኖረው ሳይመጣ ቆይቶ ከሆነ ጊዜ በኋላ ወደ ህክምና ቦታ ሲመጣ የምናዝለት የራጅ ምርመራ እንዲሁም ደግሞ ሲቢሲቲ ብለን የምንጠራው የሲቲ ስካን አይነት ያለውን የአጥንት ጉዳት እንዲሁም ደግሞ ያለውን የድድና የጥርስ ደጋፊ አጥንት ጉዳት ይነግረናል። የቆዩ ወይም ደግሞ ክሮኒክ የሆኑ ኢንፌክሽኖች በተለይ ታካሚው ለረጅም ጊዜ እያስታገሳቸው በመድኃኒት በአንቲባዮቲክስ እንደዚሁም ደግሞ በህመም ማስታገሻዎች የቆየ ኢንፌክሽን ሲኖር ይሄ ጥርስ በስር ህክምና ሙሉ ለሙሉ ድኖ አገልግሎት ለመስጠት በጣም ያስቸግራል። ስለዚህ እንደዚህ አይነት ጥርሶች በተለይ ለረጅም ጊዜ ቆይተው የሚመጡ ሰዎች የሚሻለው የስር ህክምና ከሚደረግ ቢነቀል መልካም ነው። ይህንን ግን ለመወሰን የራጅ ምርመራ እጅግ በጣም አስፈላጊ ነው። ነገር ግን አኪዩት የሆነ ኢንፌክሽን ወይም ደግሞ ለምሳሌ በአደጋ ምክንያት ጥርሳቸው ተሰብሮ ሊሆን ይችላል። ያ ጥርስ ሲሰበር ሴንሲቲቪቲ ያመጣል፣ የስር ህክምና ሊያስፈልገው ይችላል። እንደዚህ አይነት ችግሮች ሲሆኑ ወዲያውኑ የስር ህክምና አድርገን የተሰበረው ክራውን ላይ አርቲፊሻል ክራውን ማድረግ እንችላለን። ነገር ግን የቆየ ኢንፌክሽን ሲሆን በተለይ ለረጅም ጊዜ የቆየ የእብጠት ስሜት ያለው ታካሚው ኔግሌክት አድርጎ ወይም ደግሞ ወደ ህክምና ቦታ ሳይመጣ ሌሎች የህክምና አማራጮችን ሳይወስድ ከቆየ ጥርሱ ተነቅሎ ኢምፕላንት ቢሰራ የተሻለ ነው። ሶስተኛው ደግሞ ከዚህ በፊት ያለው ያ ጥርስ የነበረው ህክምና ነው። ያ ጥርስ በተለይ ችግር የገጠመው ጥርስ ከዚህ በፊት በተደጋጋሚ ችግሮች ገጥመውት ከሆነ ከዚህ በፊት የስር ህክምና ተደርጎለት ከሆነ ከዚህ በፊት የጥርስ ሙሌት ተሰርቶለት ከሆነ ይህንን ችግር በተለይ በራጅ እንዲሁም ደግሞ በሲቢሲቲ በማየት ይሄ ጥርስ ያስኬዳል ወይ የስር ህክምና ድጋሚ ቢሰራለት ወይስ ደግሞ ተነቅሎ ኢምፕላንት ነው መደረግ ያለበት ሚለውን ከሚወስኑ ነገሮች መካከል በተለይ ታካሚዎች ለዛ ጥርስ ወይም ደግሞ አሁን ክሊኒክ ይዟቸው ወይም ደግሞ ህመም ገጥሟቸው ለመጣው ጥርስ የተደረገለት ከዚህ በፊት የነበረ ህክምና ወሳኝነት አለው። በተለይ ታካሚዎች ህመም ሲኖራቸው የተለያዩ መድኃኒቶችን እየወሰዱ ህመሙ ሲጠፋ የህመሙ ሁኔታ ድኗል ወይም ደግሞ ጥርሳቸው ድኗል ብለው ያስባሉ። ነገር ግን አንድ ጊዜ የጥርስ ስር ኢንፌክሽን ካለ ወይም ደግሞ የጥርስ ኢንፌክሽን ካለ ወይም ጥርስ መቦርቦር ከጀመረ ህመሙ ይቀጥላል ወይም ደግሞ ችግሩ ይቀጥላል። አንዳንድ ጊዜ ህመም በመሃል ሊጠፋ ይችላል። ይሄ በጣም ታካሚዎችን ያዘናጋል። ምክንያቱም ድኗል ብለው ስለሚያስቡ ወይም ደግሞ ይድናል ብለው ስለሚያስቡ ኢግኖር ያደርጉታል ወይም ደግሞ ወደ ህክምና ቦታ ሳይመጡ ይተዋሉ። ነገር ግን ከዛ በኋላ በተደጋጋሚ ኦን እና ኦፍ የሆነ የህመም ስሜት፣ የመጠስጠስ ስሜት፣ ዲስኮምፈርት እዛ አካባቢ የመኖር እንደዚሁም ደግሞ በድድ አካባቢ የእብጠት ስሜት መኖር ጥርሱ ተነቅሎ ኢምፕላንት እንዲሰራ አስገዳጅ ሁኔታ ይፈጥራል። ምክንያቱም እንደዚህ አይነት ጥርሶች እንደ አዲስ የስር ህክምና ቢሰራላቸው የመዳን እድላቸው ወይም ደግሞ የመትረፍ እድላቸው በጣም አናሳ ስለሚሆን ማለት ነው። አራተኛውና የመጨረሻው ደግሞ ማወቅ ያለባችሁ ኳሊቲ ኦፍ ሰርቪስ ነው። ይሄ ምን ማለት ነው? የስር ህክምናውን የሚሰራላችሁ ሰው ምን አይነት ነው የሚለውን ማወቅ ያስፈልጋል። የጥርስ ህክምና ሁሉም ህክምናዎች በአንድ አይነት ሐኪሞች አይደለም የሚሰራው። የጥርስ ህክምና ራሱን የቻለ ስፔሻሊቲ ያለው ወይም ደግሞ ስፔሻሊስት ሐኪሞች አሉት። የስር ህክምና የሚሰራው ስፔሻሊስት ሐኪም ነው። የብሬስ ህክምና የሚሰራው ኦርቶዶንቲስት ሐኪም ነው። የፊት የመንጋጋ እንዲሁም ደግሞ የአፍ ውስጥ ቀዶ ህክምና የሚሰራው የማክሲሎፌሻል ሰርጅን ነው። ስለዚህ እነዚህ ህክምናዎች ወይም ደግሞ የሚሰጡት ህክምናዎች በተለያየ ሰው ነው። ስለዚህ እናንተ የምትሄዱበት ወይም ደግሞ የሚያክማችሁ ሰው ምን አይነት ኤክስፒሪየንስ አለው፣ ምን አይነት ልምድ አለው፣ ምን አይነት ሰርቲፊኬት አለው፣ ምን አይነት ትምህርት ተጨማሪ አለው የሚለውን ማወቅ ያስፈልጋል። ምክንያቱም ሁሉም የጥርስ ስር ህክምናዎች በተመሳሳይ ሰው ወይም ደግሞ በተመሳሳይ አቅም ባለው ሰው ቢሰሩ ተመሳሳይ ውጤት ማግኘት አይቻልም። በተለይ የኋለኛ ጥርሶች ብዙ ስር ያላቸው እንደዚሁም ደግሞ ውስብስብ የሆነ ስር ያላቸው ጥርሶች የጥርስ ስር ህክምናው ከተሰራም በኋላ ፌል የማድረግ እድል ሊኖረው ይችላል። ስለዚህ ምን አይነት ሐኪም ነው ህክምናውን የሚሰጠኝ፣ ምን አይነት ኳሊቲ ኦፍ ሰርቪስ እዛ ቤት አለ፣ እንደዚህ ውስጥ ደግሞ ያለው የጥርስ ጉዳቴን ማዳን የሚችል ሐኪም ነው ወይ የሚለውን ማወቅ ያስፈልጋል። ይሄ በሌለበት ቦታ ወይም ደግሞ የስር ህክምናው ውጤታማ ይሆናል ተብሎ ባልታሰበበት ቦታ እንደዚሁም ደግሞ የቅድም የጠራናቸው ችግሮች ባሉበት ሁኔታ የጥርስ ስር ህክምና መስራቱ ውጤታማ አያደርግም። እንደዚሁም ደግሞ ከተሞላ በኋላ ወይም ደግሞ የስር ህክምናው ከተደረገ በኋላ ክራውን ከተደረገ በኋላ የህመም ስሜት ይፈጥራል። ያ ጥርስ ሲነቀል እንደዚሁ እንደ አዲስ
ጥርሱን ለማስነቀል እንደዚሁም ደግሞ የህመም ማስታገሻ መድኃኒቶችን እንደዚሁም ደግሞ አንቲባዮቲክሶችን መውሰድ እንደዚሁም ለረጅም ጊዜ ህመም ላይ መሆን ከዛ በኋላ ጥርሱን አስነቅሎ እንደ አዲስ ኢምፕላንት ለማሰራት ተጨማሪ ወጪ ይጠይቃል፣ ተጨማሪ ጊዜ ይጠይቃል። ስለዚህ የቅድሞቹን 4 ነጥቦች ካወቃችሁ ወይም ደግሞ ሐኪማችሁ ከእናንተ ጋር ሲያወራ ወይም ደግሞ ዲስከስ ስታደርጉ ማወቅ ያለባችሁ ኤሪያዎች ናቸው። እነዚህ ኤሪያዎች ቀላል ባይሆኑም ወይም ደግሞ ለመረዳት ሁሌም ሲምፕል ባይሆኑም ነገር ግን እናንተ በምትግባቡበት ቋንቋ ወይም ደግሞ በቀላሉ እንድንግባባ አድርገን እናወራለን። የእናንተ ውሳኔ ወይም ደግሞ ኢንፎርምድ የሆነ ዲሲሽን እንድታገኙ ማለት ነው። እኛ መረጃውን እንሰጣችኋለን፣ እናንተ ትወስናላችሁ። ስለዚህ የትኛው ጥርስ ኢምፕላንት መሰራት ይችላል፣ የትኛው ጥርስ የስር ህክምና መደረግ አለበት ለሚለው የተወሰነ ሀሳብ አግኝታችኋል ብዬ አስባለሁ። ሌሎች ጥያቄዎች ካላችሁ ከኮመንት መስጫው ስር በመሄድ መጠየቅ ትችላላችሁ። በተቻለ መጠን መልስላችኋለሁ። በሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ጊዜ ይሆንላችሁ።